ጡንቻን ለመገንባት ተጨማሪ ሳፕሊመንት መውሰድ ያስፈልጋል እና ያለነሱ ውጤት ላይ መድረስ አንችልም። ልንረዳው የሚገባ የመጀመሪያው ነገር ሳፕሊመንት አመጋገብ ወይም እንቅስቃሴን አይተኩም። በቂ ምግብ ካልተመገብን እና በዘፈቀድ እንቅስቃሴዎችን የምንሰራ ከሆነ ሳፕሊመንት ምንም ለውጥ አያመጡም። ጥናቶቹ እንደሚያሳዩት ጥሩ አመጋገብ ጡንቻን ለመገንባት ቁልፍ መሆኑን ገልጸዋል። ሳፕሊመንት ግን ተጨማሪ 5% ድጋፍ ይሰጣሉ። ማለቴ ከምግብ በቂ ፕሮቲን ከበላን የፕሮቲን ሳፕሊመንት መውሰድ አያስፈልግም። ሳፕሊመንት እንደ ስማቸው ማሟያዎች ናቸው እንጂ አስፈላጊ ነገሮች አይደሉም። ለመጠቀም መቼ ግምት ውስጥ ይገባሉ? በጊዜ እጥረት ወይም በምግብ መፍጨት ችግር ምክንያት የምግብ ፍላጎታችን መሸፈን ካልቻልን መጠቀም እንችላለን። ሊፈለጉበት የሚችሉ አንዳንድ ሁኔታዎችም አሉ። ለምሳሌ በየቀኑ በቂ ፕሮቲን መሸፈን ባንችል መጠቀም እንችላለን። በጾም ምክንያት አስፈላጊ ቫይታሚኖችን የምናጣ ከሆነ የምናገኝባቸው ሳፕሊመንቶች እንዲሁም መጠቀም እንችላለን። ለመጠቀም ከወሰን የትኞቹ በትክክል ጠቃሚ እንደሆኑ ማወቅ ያስፈልጋል። በሳይንሳዊ የተደገፈ አንዱ የሆነው ክሪያቲን ሞኖሃይድሬት ነው። ጥንካሬን ለመጨመርና የጡንቻ አፈጻጸምን ለማሻሻል በጣም ኃይለኛ ሳፕሊመንት ነው። ትክክለኛውን የክሪያቲን መጠን በቀን ከ3 እስከ 5 ግራም መጠቀም ይመከራል። አዘውትረን የምንወስደው ከሆነ በማንኛውም ሰዓት ክሪያቲን መውሰድ እንችላለን። ሁለተኛ ዌይ ፕሮቲን። ይህ ሳፕሊመንት ከምግብ ዕለታዊ ፕሮቲን ፍላጎታችን ካላገኘን ለማሟላት ያግዘናል። በቀን ውስጥ ከ2 ስኩፕ በላይ ባንጠቀም ይመከራል። ሶስተኛ ኦሜጋ 3 የመገጣጠሚያዎችም ጤናን ያሻሽላል። አንድ ጥናት እንደሚያሳየው ኦሜጋ 3 ኢንፍላሜሽንን ለመቀነስና መስል ሪከቨሪን ለማሻሻል እንደሚረዳ አረጋግጧል። አራተኛ ቫይታሚን ዲ። ጠቃሚነቱ ቴስቴስትሮን ምርትንና የሰውነት በሽታን የመከላከል ስርዓትን ያሻሽላል። እንዲሁም የጡንቻን ጥንካሬን ማሳደግና የአፈጻጸምን ለማሻሻል ትልቅ ሚና ይጫወታል። የቫይታሚን ዲ እጥረት በሕክምና ምርመራ የተረጋገጠ መሆን አለበት፣ ምክንያቱም ቫይታሚን ዲ በሰውነታችን ውስጥ ከበዛ መርዛማ ይሆናል። ማንኛውም ሳፕሊመንት ከመግዛታችን በፊት ራሳችንን መጠየቅ አለብን። ከምግቤ ተመሳሳይ ጥቅም ማግኘት እችላለሁ? በእርግጥ ሳፕሊመንት ጠቃሚ ናቸው፣ ነገር ግን ጡንቻን ለመገንባት አስፈላጊ አይደሉም።